ከበርካቶቻችሁ ላገኘሁት ሪኩዌስት መሰረት እንግዲህ ዛሬ አይ ሆፕ ይህ መረጃ ለእናንተ እንደ መልካም ዜና ሊቆጠር ይችላል። ለመላው ኢትዮጵያውያን እንግዲህ አዲስ ነገር ከኢሚግሬሽን ቢሮ ለመስማት ችለናል ማለት ነው። በትላንትናው ዕለት ምናልባት በርካቶቻችሁ ሰምታችሁት ይሆናል። እኔም አጭር መረጃ ወደ እናንተ አድርሼ የነበረ ፓስፖርትን በተመለከተ የኢ ፓስፖርት እንግዲህ በትላንትናው ዕለት ይፋ ሆኗል ማለት ነው። ይህን ጉዳይ በተመለከተ በርካቶቻችሁ ሁለት በጣም መሰረታዊ የሚባሉ ጥያቄዎችን ጠይቃችሁኛል። እነዚህ ሁለት ጥያቄዎች ምንድናቸው? የመጀመሪያው ፓስፖርት በቅርቡ ያወጣን ሰዎች አለን። ምናልባትም ወርም ያልሞላችሁ ሳምንትም ያልሞላችሁ በቅርቡ 5000 ሊሆን ይችላል 20000 25000 እስከ 40000 ድረስ ከፍላችሁ ሊሆን ይችላል። በቅርቡ ያወጣችሁ ሰዎች ከፍተኛ ስጋት ውስጥ እንደሆናችሁ ነግራችሁኛል። ለእናንተ ወደ መጨረሻ ምላሽ የምሰጣችሁ ይሆናል ማለት ነው። እናንተን በተመለከተ ቆንጆ ዜና አለ። ከዛ ባለፈ የኢ ፓስፖርት ምን ያህል ነው አገልግሎት የሚሰጠው፣ ለምን ያህል ጊዜ ይቆያል የሚለውም ደግሞ የብዙዎቻችሁ ጥያቄ ነው። እሱም በዚህ ቪዲዮ መጨረሻ ተካቷል ማለት ነው። ዝርዝሩን የሁለቱን ዝርዝር ወደ በኋላ የምመለስበትና የምነግራችሁ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የተወሰነ ነገር ስለ አዲሱ ፓስፖርት ኢ ፓስፖርት ስለሚባለው ለመናገር ኢ ፓስፖርት እንግዲህ በውስጡ በዋናነት ምን ነገሮችን ያካትታል የሚለውን የመጀመሪያው ጉዳይ ነው። የኢ ፓስፖርት በውስጡ ከሚያካትታቸው ዋና መሰረታዊ ነገሮች መካከል የግለሰቦችን ባዮሜትሪክ መረጃ፣ የጣት አሻራ፣ የፊት ለይቶ ማወቂያና የኤሌክትሮኒክስ ቺፕስ በውስጡ ይዟል። ሆኖም ይህ ፓስፖርት ከዚህ በፊት ከነበረው በተሻለ ከአጭበርባሪዎችና ከሐሰተኛ መረጃ የጸዳ እንዲሆን ተደርጎ የተሰራ ነው። እንዲሁም ደግሞ ባለው ኳሊቲም ከዚህ ቀደም ከነበረው እጅግ በጣም በተሻለ የተሰራና በከለርና በይዘት ለውጦች የተደረጉበት ነው ማለት ነው። ከዚህ በተጨማሪ እንግዲህ በአዲሱ የኢ ፓስፖርት ገጾች ውስጥ የሚገኙ ምናልባትም ወሳኝ የሚባሉ ኢትዮጵያዊነትን የሚያንጸባርቁ እሴቶች ተካተውበታል። ከነዚህ መካከል የኢትዮጵያ ቅርስና መልክዓ ምድር የሚያሳይ ገጽ አለው። እንዲሁም ደግሞ በኢትዮጵያ ብርቅዬ የሆነውን ዋሊያን በውስጡ አካቷል። ከዛ በተጨማሪ እንግዲህ የኢትዮጵያ ካርታ፣ አደይ አበባ እና እንዲሁም ደግሞ የግዕዝ ቁጥሮችን በውስጡ ሰብሰብ አድርጎ ኢትዮጵያዊ ማንነትን የሚያንጸባርቁ እሴቶችን ይዟል ተብሏል። እንግዲህ ወደ ዋናው ጉዳይ ስመጣ እንግዲህ እንደምታውቁት ከዚህ ቀደም የምንጠቀመው ፓስፖርት አገልግሎት መስጠት የሚችለው ለ5 ዓመታት ብቻ ነበረ። ያ ማለት እንግዲህ በየጊዜው በየ5 ዓመቱ እድሳት ይፈልግ ነበር። በአሁኑ ሰዓት ግን የኢ ፓስፖርት ከአሁን በኋላ ለ10 ዓመታት የሚያገለግል ሆኖ የተሰራ ሆኗል። ያ ደግሞ ለብዙዎቻችን ከፍተኛ የሆነ እንግልት እንዳንዳረግ ትልቁን አስተዋጽኦ ያደርጋል። ወደ ኢሚግሬሽን አካባቢ እጅግ በጣም በርካታ ኮምፕሌኖች ይቀርቡ እንደነበረ ሁላችንም የምናውቀው ነው። እንዲሁም ደግሞ ከፍተኛ የሆነ ሙስና ይሰራበት የነበረ ድርጅት መሆኑን ሁላችንም እናስታውሳለን። ይህ በየ10 ዓመቱ የሚደረገው የጊዜ ጋፕ ምናልባትም እነዚህን እንግልቶች እንዲሁም ደግሞ መጭበርበሮች፣ ሙስናን በተመለከተ ያሉ ችግሮችን በተወሰነ መልኩ ይቀርፋል እየታሰበ ይገኛል። ከዛ በተጨማሪ ይህ ፓስፖርት የሚታተመው ሀገር ውስጥ ነው። ከዚህ ቀደም እንግዲህ ከሀገር ውጪ በመታተሙ ምክንያት ከፍተኛ የሆነ የውጭ ምንዛሬ ይጠይቅ ነበረ። ሀገር ውስጥ ህትመቱ መደረጉ ደግሞ በጣም በከፍተኛ ሁኔታ ወጪን የሚቀንስ ሆኗል ማለት ነው። ይህ ደግሞ እንግዲህ ለበርካቶቻችን አንድ ጥያቄ ያጭራል። ያም ጥያቄ ምንድነው? የፓስፖርት የሚታተምበት ዋጋ በመቀነሱ ምክንያት ሀገር ውስጥ ከታተመ የውጭ ምንዛሬ የሚቀንስልን ከሆነ ምናልባትም ኢሚግሬሽን ዋጋም ላይ ማስተካከያዎችን ያደርጋል የሚል ግምት ከብዙዎች ሰምቼ ነበረ። ነገር ግን ከዚህ በፊት የነበረው የኢሚግሬሽን የፓስፖርት ማውጫ ሂሳብ በምንም አይነት ሁኔታ አልጨመረምም አልቀነሰምም። አይነው አንዳንዶቻችሁ ምናልባት ይህ የኢ ፓስፖርት ሲመጣ ዋጋ ሊጨምር ይችላል የሚል ዳውት እንደነበራችሁ አውቃለሁ። በቅርቡ በተደረገው ኢንተርቪው ከዋና ዳይሬክተሯ ከሰላማዊት ጋር በተደረገው ኢንተርቪው የተሰጠው ምላሽ ምንም አይነት ጭማሪም አልተደረገም፣ ምንም አይነት ቅነሳም አልተደረገም ብለዋል ማለት ነው። ምናልባትም ስጋት ላለባችሁ ሰዎች ይሄ መልካም ዜና ነው። በነበረበት ዋጋ የሚቀጥል ይሆናል። ሌላኛው በቅርቡ ፓስፖርት ያወጣችሁ ሰዎች ምናልባት ኤክስፓየር ለማድረግ 3ም 4ም እንዲሁም ደግሞ 1ም 2ም ዓመት የቀረው ፓስፖርት የያዛችሁ ሰዎች ያለውን ፓስፖርት መቀየር ይኖርብናል ወይ የሚል ስጋት ውስጥ ገብታችሁ ነበር። ለእናንተም እንግዲህ በጣም ቆንጆ መልእክት ነው ከኢሚግሬሽን ቢሮ የሰማ ነው። ምንም አይነት ለውጥ ሳያስፈልጋችሁ የያዛችሁትን የፓስፖርት ይዛችሁ በኦልድ ፓስፖርት የሚባለው ማለት ነው እሱን ይዛችሁ ኤክስፓየር እስኪያደርግ ድረስ መጠቀም እንደሚቻል ተነግሮናል ማለት ነው። ኤክስፓየር አድርጎ ወደ ኢሚግሬሽን ስትሄዱ
በአዲሱ የሚቀየርላችሁ ይሆናል ማለት ነው። እስከዛ ግን ኤክስፓየር እስኪያደርግ ወይ ደግሞ እድሳት ቀኑ እስኪደርስ ድረስ ያለውን ፓስፖርት መጠቀም እንደምትችሉ ተነግሯል። ምናልባት ግን በሆነ አጋጣሚ ፓስፖርታችሁ ቢጠፋ ኦር ደግሞ በሆነ አጋጣሚ የፓስፖርታችሁ ቢበላሽ ኦር ችግር ቢገጥመው ስትቀይሩ ልታገኙ የምትችሉት አዲሱን የኢ ፓስፖርት ይሆናል ማለት ነው። ተመሳሳይ አይነት ዋጋ ከዚህ ቀደም በነበረው በቅርቡ የኢሚግሬሽን ቢሮ ባሻሻለው የዋጋ ተመን መሰረት ከፍላችሁ አዲሱን ፓስፖርት የኢ ፓስፖርት መውሰድ የምትችሉ እንደሆነ ከኢሚግሬሽን ሰምተናል። አይ ሆፕ መረጃውን እንደወደዳችሁት ተስፋ አደርጋለሁ። ከዚህ ቀደም ከማቀርባቸው መረጃዎች በተሻለ መልካም የሚመስል መረጃ ነው። እንደዚህ መልካም መረጃዎችን ወደ እናንተ ለማምጣት እሞክራለሁ። ወደዳችሁት ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ ያደርጋችሁ ተቀላቀሉ። ሰላም